Hi guys, እንዴት ናችሁ? ሰላም ነው? ዛሬ ደግሞ ማሳያችሁ የባቅላባ አሰራር ነው። ባለፈው በትግርኛ ሰርቼው ነበርና ዛሬ ደግሞ እንሰራላችኋለን። በጣም ቀላል አሰራር ነው። ሲጣፍጥ ደግሞ كل الشوارع منورين والبلكونات متزينين والناس برمضان فرحانين وموائد الرحمن كتير الكل ذنبه بيتغفر وفي ناس بترجع من السفر ومفيش عيلة ناقصة نفر رمضان بيجي معاه الخير رمضان جانا وجاب الخير رمضان جانا في الفرحة كتير رمضان فيه لازم التغيير ይሮፍ ለምትኖሩ አረብ ሱቅ አለላችሁ። አዲስ አበባ ለምትኖሩ ግን የት እንደሚሸጥ አላውቅም። ከዛ ሁለት ነው ማረገው። በጣም ስስ ስለሆነ እንጀራው ደርቤ ሁለት እንጀራ አረጋለሁ። ከዛ የገበታ ቅቤውን ቀባዋለሁ። ያዘጋጀሁትን ኦቾሎኒ ነሰንሳለሁ። የሆነ እንደዚህ ቀጭን እንጨት ነገር ካላችሁ አሪፍ። እኔ እዚህ ጋር አሁን የሱሺ መብያ እንጨቱን የተጠቀምኩት ሁለቱን አጣብቄ ከዛ እንደዚህ አድርገን ሮል እናረጋዋለን። ከዛ በሁለት ጫፍ ይዘን እንደዚህ ሽብሽብ እናረጋዋለን። በደንብ ሳይሆን የሆነ ትንሽ ሽብሽብ እናረጋዋለን ዚግዛግ ቅርጽ እንዲሰጠን። እዚህ ጫፍና ጫፍ ያለውን ፓርት እንቆርጠዋለን ቆንጆ እንዲሆንልን አንድ አይነት ሳይዝ እንዲኖረው። ከዛ እንደዛ እያደረግን ሁሉንም እንጨርሳለን ማለት ነው። የሳምቡሳ እንጀራውን ውጭ ካወጣነው በኋላ ግዴታ መሸፈን አለብን እየሰራን ቶሎ ስለሚደርቅ። ይሄ የሶሪ የባቅላባ እንጀራው መሸፈን አለበት እና በጨርቅ እየሸፈናችሁ ከዛ ይሄ የምንቆርጠውን ፓርት ደግሞ አንጥለውም ለብቻው ጠብሰን መብላት እንችላለን። እንደዚህ አድርጌ ይቺ የመጨረሻ ፓርት ናት። ከዛ በፈለግነው አይነት ቅርጽ አድርገን እንቆራርጠዋለን። ከላይ የገበታ ቅቤ በደንብ አድርገን እናፈስበታለን። ከዛ ኦቨን ውስጥ እንከተዋለን ማለት ነው እንዲበስል።